ታምረ አባ ዮሐንስ ዘወንቅሸት እስኪ ላንብብላችሁ። ዛሬ ደግሞ አብረና ነው። በ2010 አገር ወንቅሸት ሄድኩኝ። ከዚያም 3 ወር ጸበል በመጠመቅ ከተለያየ በሽታ ድነናል። እግዚአብሔር ይመስገን። ባለቤቴ ልጅ መውለድ አትችልም። ማህፀኗን ዘግቷት ነበር። ደም ይፈሳት ነበር። የወር አበባዋን ጊዜውን ጠብቆ አይመጣም። በፈለገው ጊዜ ነው የሚፈሰው። መቆም መቀመጥ ያቅታታል። አሁን ግን እግዚአብሔር ይመስገን ድናለች፣ ልጅም ወልዳለች። ወደ ሰውድ እየሄድኩኝ በባህር ማይበል ተነሳ። ከ200 ሰው ተጭኖ 34 ሰው ሞተ። እኔ የወንቅሸት ቅዱስ ገብርኤል አትሰድም ማርያም አባቴ ዮሐንስ ብዬ ስማቸውን ጠርቼ ከባህሩ ወጣሁ። ድኛለሁ። መንገድ ላይ እየተጓዝን መሳሪያ አቀባብለው እየደበደቡ መስቀላቸውን የሁሉንም አስበጠሷቸው። እኔ የበረሃው መናኛን ተጠብቀኝ አልሁት። የኔን ሳይበጥሱ ቢቀሩ የአጎት ልጅ ያማት ነበር። እስኪ ዝቅ እንበል። እሺ የአጎቱ ልጅ ያማት ነበር። የህዳር ሚካኤል ዕለት አባታችን እያስተማሩ እያዳመጠች 6 እንቁላል ወጣለች። ስራ መስራት አትችልም። አሁን እግዚአብሔር ይመስገን ያዝ እንግዲህ ወደታችሁ ይላል ማለት አባ ዮሐንስ 6 እንቁላል አስጥለዋል ማለት ነው። አይው ማርታ የገብርኤል ልጅ ብላችሁ ሰርች አድርጉና ጉድ ትሰማላችሁ ማለት ነው። ጉድ ታያላችሁ ቲክቶክ ላይ። ታዲያ ይሄን ሰውዬ ነው እንዴ አትንካ የምትሉኝ?